እንደ ዛሬ ፈታ ብዬ ሰራውት ሜካፕ ያለ አይመስለኝም። የልቤን እያወራሁኝ ድሮ ያሳለፍናቸውን ነገሮች እያወራን ነበር ሜካፑን የሰራነው። በምን ሰዓት ራሱ እንደጨረስን አላወቅንም። ከ10ኛ ክፍል ጀምሮ አብረን ሃይ ስኩል ጨርሰን ኮሌጅ አብረን ተመርቀን ይሄው አግብተን ወልደን ስቲል አብረነን። በጣም ደጋፊ ናት። ሁሉ ጊዜ ከጎኔ ሆና ስራዬን ታበረታታኛለች። በነገራችን ላይ ሁሉ ቪዲዮ ላይ ግቡና እኔ ሜንሽን አረጋታለሁ። እሷን የምትሰጠኝን ኮሜንቶች ዝም ብላችሁ እዩት። በቃ ዝም ብላችሁ እዩትና ምን አይነት ጓደኛ እንደሆነች እናንተ ራሱ ትፈርዱኛላችሁ። ኤኒዌይስ ከዚህ በላይ ማለት አልችልም፣ ምክንያቱም ከባድ ሰው ናት ልትንጠባረርብኝ ስለምትችል። ተጋበዙልኝ ሜካፑን። ኤኒ ኮሜንት ካላችሁ ደግሞ ፕሊስ አስቀምጡልኝ። አመሰግናለሁ። እናንተ መማርም መሰራት የምትፈልጉ ኑ ቤተል አደባባይ። ባይ ባይ። ነፍሴ እኛ እኮ የቤት ስልክ ተቆልፎብን በሹካ ጎርጉረን የደወልን፣ በመንገድ ስልክ 20 ሳንቲም ከተን 3 ደቂቃ ያናገርን፣ ሞባይል ኢትዮጵያ ውስጥ ሲመጣ ያየን፣ ሞባይል የሀብታም ሰዎች መገለጫ ሲሆን ብቻ የታዘብን፣ አይፎን 11 ኤስ8ን ሳይሆን 1100 ኖኪያን፣ ሞቶሮላን፣ ሶኒ ኤሪክሰንን አይተን በዘመናዊነታቸው የተደነቅን፣ በእነሱ ካንዲ ክራሽን ሳይሆን ስኔክ ጌምን ተጫውተን ያደግን፣ ቫይበር፣ ቴሌግራም፣ ኢንስታግራም፣ ዋትሳፕ ሳናቅ በቴሌ ሜሴጅ ብቻ የተላላክን፣ ከዜንደርና ከቲሼር በፊት በኢንፌሪየርድ በብሉቱዝ የተላላክን፣ ሰልፊን ሳናርፍ ፎቶ ቤት ሄደን በ5 ብር የተነሳን፣ እስኪደርስ 5 ቀን የጠበቅን፣ አዋተን አገልግል ፈትፍተን ሜታቦ ሆራ ባቡጋያ ሄደን የተዝናናን፣ 36 በሚይዘው እያጠነጠነ ፎቶ በሚያነሳው ካሜራ የተነሳን፣ 10 ሲኪን የሚወጣው ሰፋፊ ሱሪ ያደረግን። ስማ አባቴ እርድና ከኛ በላይ አልነበረም ስንልህ ወደን አይደለም። ለምን ካልክ ጸጉራችንን በባዝሊን አፈርዘን እስኪ ቀልጥ ፀሐይ ላይ የተቀመጥን፣ በየቤታችን እርግብ ያረባን፣ የቧንቧ ውሃ በሃይላንድ ሞልተን የጎረርን፣ በዚች ቢልቦርድ ተመርተን ጠላ ቤት ገብተን በመርቲ ጣሳ ጠላ የጠጣን፣ ፖሊስን ዛፓ፣ የድግስ ቤት ምግብን ቡሌ፣ 10 ሳንቲምን ዲናሬ፣ ሲሙኒን ቀርክ፣ 50 ሳንቲምን ቼላ፣ 1 ብርን ኤካ ብለን የጠራን፣ ትምህርት ቤት የሀብታም ልጅ ነን ብለን ፎግረን ሰፈር ሲመጡ የሀብታም ቤት መርጠን ያሳየን፣ ሴቶቻችን በቢዮንሴ ዊግ በጂጂ ፍሪዝ ሲዘንጡ፣ ከንፈራቸው ሊፕስቲክ ተቀብተው ዳርዳሩን ኩል አስምረው ሲያጌጡ። ነገር ይኖረኛል ብዙ እሺ ይችላል። ያው ስራሽ ሰፍቶ ተልቆ አሜን። ብዙ ተማሪዎች በቃ እንደምትፈልጊውና እንደምትመኝ ሆኖ ማየት ፈልጋለሁ። I love you. Love you more. Thank you.